ዩናይትዳውያን ድልድል ይፋ ሆኗል። ማንቸስተር ዩናይትድ ከቆይታዎች በኋላ ወደ ቻምፒየንስ ሊግ ተመልሷል። በዚህም ዛሬ ምሽት ድልድል ሲካሄድ ነበር። ከማን ጋር ደረሰው? እንደምታውቁት ትላንትና ምሽት የካራባው ካፕ ድልድል ይፋ ሆኖ ነበረ። ዛሬ ደግሞ የቻምፒየንስ ሊግ ድልድል ይፋ ሆኗል። የአውሮፓ ቻምፒየንስ ሊግ የዕጣ ማውጣት ስነ ስርዓት ሲካሄድ ክለባችን ታላቁ ማንቸስተር ዩናይትድ ተጋጣሚዎቹን አውቋል። ማንቸስተር ዩናይትድ በሜዳውና ከሜዳ ውጪ እነማንን ያገኛል? በመሳተፍ ውስጥ ምን ያክል ገንዘቦች ሊገኙ ይችላሉ? የሚሉትን ጉዳዮች ትንሽ እንወያይበት። የእናንተም ስሜታችሁን አድርሱን። ዩናይትድ በሜዳው ማንን ይገጥማል? በኦልትራፎርድ ስታዲየም ባየር ሙኒክን፣ ሮማን ሌፕዚግ እንዲሁም ደግሞ ሳባህን ይገጥማል ማለት ነው። ምናልባት ከዚህ ጨዋታ ስንት ነጥብ ሊያገኝ ይችላል ወይንም ደግሞ የትኛውን ጨዋታ ያሸንፋል ብላችሁ ታስባላችሁ? ትልቁ ግምት የሚሰጠው ነው። ሌላኛው ዩናይትድ ከሜዳ ውጪ ከነዚህ ቡድኖች ጋር ይገናኛል። እነማን ናቸው? አትሌቲኮ ማድሪድ፣ ስፖርቲንግ ቪያሪያል እና ኮሞ ናቸው። ዋናው ቁም ነገሩ ምናልባት አትሌቲኮ ማድሪድን አግኝቶታል። ከሜዳ ውጪ በመልክ ይጠብቀዋል። የቀድሞ አሰልጣኝ ሩበን አሞሪም ያለውን ስፖርቲንግን ደግሞ ያገኛል። ቪያሪያል እና ኮሞን የሚያገኝ ይሆናል በድልድሉ ማለት ነው። ድልድሉ ከወጣ በኋላ በርካቶች ሀሳባቸውን እየሰጡ ነበር። ማንቸስተር ዩናይትድ እንደውም ጥሩ ነገር እንዲገጥመው እንመኛለን፣ እንደፈራነው አይደለም፣ ጥሩ ነው የሚሉ በርካቶች አሉ። ምናልባት በዚህ ደረጃ ቀጣዩን ዙር የማለፍ ሂደት በሰፊው ይኖራል ማለት ነው። አብዛኞቹ ግን እንዳልተከፉና ምንም መረጋጋት እንደታየባቸው በደጋፊዎች ደረጃ እየገለጹ ይገኛሉ። እናንተ ውድ ተመልካቾች እናንተስ እንዴት ተመለከታችሁት? ድልድሉን እንዴት አያችሁት? ባየር ሙኒክ፣ ሮማ፣ ሌፕዚግ፣ ሳባ ከዛ ደግሞ አትሌቲኮ ማድሪድ፣ ስፖርቲንግ ቪያሪያል እና ኮሞን ያገኛል ማለት ነው። በአዲሱ ድልድል ከረጅም ጊዜ በኋላ ማለት ይቻላል እንደ ማንቸስተር ዩናይትድ ያለ ክለብ ሁሌ በየዓመቱ ስለሚጠበቅ ነው። ዩናይትድ ምን ያክል ገንዘብ ማግኘት ይችላል? በቻምፒየንስ ሊግ ተሳትፎ ብቻ በመጀመሪያ ወደ ምድብ ደረጃ ማለፍ ብቻ ለክለቡ 18.16 ሚሊዮን ዩሮ ወይም ደግሞ 16 ሚሊዮን ፓውንድ ያበለዋል። ዩናይትድ በምድብ ደረጃ 8 የቻምፒየንስ ሊግ ጨዋታዎችን ያደርጋል። 4ቱን በሜዳው 4ቱን ደግሞ ከሜዳው ውጪ ማለት ነው። ቅድም እንዳልኳችሁ ለእያንዳንዱ ማሸነፍ ዩናይትድ ተጨማሪ 2.1 ሚሊዮን ዩሮ ያገኛል። ለአንድ አቻ ውጤት ደግሞ 700,000 ዩሮ ያገኛል፣ ይከፈለዋል። ዩናይትድ ከመጀመሪያዎቹ 8 ውስጥ አጠናቆ በቀጥታ ወደ 16ቱ ውስጥ ማለፍ ከቻለ ደግሞ የበለጠ ከዚህ በለጠ ነው የሚያገኘው። የምድቡ አሸናፊዎች ተጨማሪ 9.9 ሚሊዮን ዩሮ የሚያገኙ ሲሆን በእያንዳንዱ ዝቅ ባለ ደረጃ ቁጥር መጠን ደግሞ የገቢ መጠን በአንድ ድርሻ እየቀነሰ ይሄዳል ማለት ነው። ከመጀመሪያዎቹ 8 ውስጥ መግባት ደግሞ በቋሚነት ተጨማሪ 2 ሚሊዮን ዩሮ ያስገኛል። በተሻለው አጋጣሚ ማንቸስተር ዩናይትድ 8ቱንም ጨዋታዎች አሸንፎ የቻምፒየንስ ሊጉን ምድብ በአንደኝነት ካጠናቀቀ በአጠቃላይ እጅግ ከፍተኛ የሆነ 41.4 ሚሊዮን ፓውንድ ያገኛል። ዩናይትድ በአጠቃላይ ከኖክአውት ዙር ምን ያክል ማግኘት ይችላል? ከጥሎ ማለፉ የሽልማት ገንዘብ ለምድብ ደረጃው ብቻ ነው። ማንቸስተር ዩናይትድ 32 ወይም 16 ውስጥ ገብቶ ወደ ኖክአውት ወደ ጥሎ ማለፉ ውድድር ከተሸጋገረ የበለጠ ገንዘብ ወደ ካዝናው ያስገባል። ዩኤፋ እንዳወጣው መረጃ ከሆነ ለነዚህ ለዙሮቹ ያለው የገንዘብ ክፍፍል ለምሳሌ የዙር ማጣሪያ ለማለፍ ለአንድ ክለብ እስከ 1 ሚሊዮን ዩሮ ድረስ ነው። ለ16ቱ ደግሞ ሲሆን እንደው 11 ሚሊዮን ዩሮ ይሆናል። ለግማሽ ሩብ ፍጻሜ ሲሆን ይሄ ኳርተር ፋይናል ለማለፍ ለአንድ ክለብ 12.5 ሚሊዮን ዩሮ ይሆናል። ለግማሽ ፍጻሜ ሰሚ ፋይናል ደግሞ ማለፍ ለአንድ ክለብ 15 ሚሊዮን ዩሮ ያስገኝለታል። ለፍጻሜ ደግሞ ፋይናል ለአንድ ክለብ 18.5 ሚሊዮን ዩሮ ይሆናል። የውድድሩ አሸናፊ የሚሆነው ክለብ ደግሞ ተጨማሪ 6.5 ሚሊዮን ዩሮ ያገኛል። በማንቸስተር ዩናይትድ የ21-27 የአውሮፓ ውድድር ዘመቻ ውስጥ እጅግ በጣም ከፍተኛ ገንዘብ ይጠብቃቸዋል። አሸናፊ ከሆኑ ድል ሁሌም ቢሆን ከኛ ጋር እንዲሆን እመኛለሁ። ሁሌም ቢሆን ለተወዳጁ ክለባችን። ስቀጥል እንደዚሁ ደግሞ ድልድሎችን አሁን እያወቀ ነው። ምናልባት ትላንትናም አልሰራሁላችሁም። የካራባኦ ካፕ የሶስተኛ ዙር ዕጣ ድልድል ይፋ ሆኗል።
የ26-27 የካራባው ካፕ ሶስተኛ ዙር ዕጣ ድልድል ረቡዕ ምሽት ይፋ መሆኑ ታውቋል። ባለፈው ውድድር ዘመን በአሰልጣኝ ሩበን አሞሪም አሰልጣኝነት በሁለተኛው ዙር በግሪምስቢ ታውን በፔናልቲ 12-11 ተሸንፎ ከአስደንጋጭ ውድቀት ጋር የተሰናበተው ማንቸስተር ዩናይትድ ዘንድሮ በአሰልጣኝ ማይክል ካሪክ አሰልጣኝነት ቡድኑን ወደ ቻምፒየንስ ሊግ በመመለሱ ምክንያት ውድድሩን በቅድመ ማለፊያ ወይም ደግሞ ቀጥታ ከሶስተኛ ዙር ይጀምራል ማለት ነው። በዕጣ ድልድሉ መሰረት ማንቸስተር ዩናይትድ በኦልድ ትራፎርድ ማንን ቢያገኝ ጥሩ ነው? ሰምታችሁታል። በእርግጥም ብራይተን ኤንድ ሆቭ አልቢዮንን ያስተናግዳል ማለት ነው። ሙሉ የሶስተኛ ዙር ዕጣ ድልድል ማለት ነው። በአጠቃላይ ብራይተን ከካርሎስ ባሌባ ጋር የሚገርም አጋጣሚ ነው የሆነለት። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በኦልድ ትራፎርድ ብራይተን ኤንድ ሆቭ አልቢዮንን ያስተናግዳል። ከዛም በኋላ እንግዲህ በቤት ውስጥ በኦልድ ትራፎርድ ነው የሚሆነው። ዩናይትድ ብራይተን፣ ማንቸስተር ሲቲ፣ ኖርዊች ሲቲ፣ ሊቨርፑል፣ ቶተንሃም፣ ኢፕስዊች ታውን፣ አርሰናል፣ ክሪስታል ፓላስ፣ ሚድልስብሮ፣ ኮንቨንትሪ ሲቲ እንዲሁም ደግሞ አስቶን ቪላ፣ ኤቨርተን፣ ወልቭስ፣ ዌስትሃም፣ ፉልሃም፣ ኤፍሲ ዊምብልደን፣ ቼልሲ፣ ሉተን ታውን፣ ሊድስ ዩናይትድ እንደዚህ ደግሞ ሚልዎል፣ ኒውካስል ዩናይትድ፣ ፍሊትውድ በጣም በርካታ ክለቦች እንግዲህ ተሳታፊ ናቸው ማለት ነው። እንዳየነው ሶስተኛው ዙር ጨዋታዎች መስከረም 7 እና መስከረም 14 በሚጀምሩት ሳምንታት ውስጥ ይካሄዳሉ። ሌላው የአማካይ ስፍራ የቦታ ውድድር እና የካሪክ ታክቲክን ደግሞ እናንሳ። ምናልባት ካርሎስ ባሌባ ከዚሁ ከብራይተን ጋር በተያያዘ ሰርፕራይዝ ነው የሚሆንለት ለሱ። እንደው ማንቸስተር ዩናይትድ እስከቻልኩት ድረስ ያለኝን ሁሉ ለክለቡ ሰጣለሁኝ ብሎ ነበር ቀደም ሲል እና በጉጉት እንዲጠበቅ ያደርገዋል ማለት ነው የማይክል ካሪክን ቡድን። ሌላኛውን ጉዳይ ካነሳን ከዚሁ ከድልድሎች ወጣ እንበልና እንዳልኳችሁ የአማካይ ስፍራ የቦታ ድልድሎች ውድድሮች አሁን እንደ ድሮ አይደለም። የካሪክ ታክቲካዊ ፈተና በክለቡ ስፖርት አመራር ኢኔዎስ ስር በተተገበረው አዲስ የዝውውር ፖሊሲ ዩናይትድ በአንድ ተጫዋች ላይ ከ100 ሚሊዮን ፓውንድ በላይ ማውጣትን በመተው የቡድኑን ስብስብ ሚዛን የሚጠብቁለትን ብቃት ያላቸውን ተጫዋቾች አሰባስቧል። በአሁኑ ወቅት አሰልጣኝ ማይክል ካሪክ በሁለቱ የመሀል አማካይ ቦታዎች ላይ ይሄ ደብል አላቸው፣ ሊጠቀሙባቸው የሚችሏቸው አማራጮች አሏቸው። ለምሳሌ ኮቢ ማይኖ ኳስ በደንብ በሚያዝናና ቦታ ላይ የመረጋጋት ስሜት ይሰጣል። ከዛም በኋላም የጨዋታ የመቀየር ተፈጥሯዊ ችሎታ አለው። ካርሎስ ባሌባ አዲሱ ፈራሚ በ65 ሚሊዮን ፓውንድ የተቀላቀለ በጉልበቱና በኳስ ማቋረጥ ብቃቱ የመሀል ሜዳውን የበላይነት የሚያስጠብቅ አንድሬ ሳንቶስ የጨዋታውን ፍጥነት የሚቆጣጠር የተከላካይና የአጥቂ ክፍልን በጥሩ ሁኔታ የሚያገናኝ ሚዛናዊ አማካይ፣ ዩሪ ቴሊማንስን በልምድ የዳበረ ረዥም እና ጫጭር ኳሶችን በትክክል የሚያሰራጭ ብሎ ከርቀት የመምታት ትልቅ ስጋት ያለው ተጫዋች። አሁን ታዲያ ካሪክ የአቀራረብ ለውጥ ማድረግ አለበት ብላችሁ ታስባላችሁ? ቡድኑ ከፍተኛ ዋጋ ባወጣባቸው ተጫዋቾች ግላዊ ስምና ብቃት ላይ የተመሰረተ ነበር በፊት ላይ። ይሄ ማለት መቼ ነው? 2016 ጀምሮ እስከ 2022 ድረስ። አሁን ላይ ከ22 እስከ 26 ዘመነ ካዝሚሮን ጨምሮ ካዝሚሮ 5 የቻምፒየንስ ሊግ ዋንጫዎችን ያሸነፈ በመሆኑ ያለምንም ውድድር ነበር በቋሚነት ይሰለፍ የነበረው ያለምንም ተቀናቃኝ። ዞሮ ግን አሁን ላይ ያ ነገሮች የሉም። ያለምንም ተቀናቃኝ ማንም ሊሰለፍ አይችልም። በአዲሱ ስብስብ በአሁኑ ስብስብ ውስጥ በቋሚነት መጫወት እንዲያስችላቸው ፉክክር ውስጥ መግባት አለባቸው። በቋሚነት መጫወት የተረጋገጠ አንድም ተጫዋች የለም። ይህም አሰልጣኙ እንደ ተጫዋቾቹን እንደፈለገ የቀያየረ ሊጠቀምባቸው እድል እየሰጠ ሊጠቀምባቸው ይችላል ማለት ነው። ከዚህ ጋር በተያያዘ ሰፋፊ እድሎችን ይኖራል ተብሎ ይጠበቃል። ማንኛውም እንግዲህ ወደ ቻምፒየንስ ሊግ ጉዳይ ስንመለስ ትልቁ ጉዳይ ቤንጃሚን ሺሽኮን ይመለከታል። አሁን የወጡ መረጃዎችን ቤንጃሚን ሺሽኮ የቀደመ ክለቡን አርቢ ላይፕዚግን ማንቸስተር ዩናይትድን ወክሎ የቀድሞ ክለቡን የሚገጥም ይሆናል። ይህም ጨዋታ የሚሆነው በኦልድ ትራፎርድ ነው የሚሆነው። የውጤት ግምታችሁን አስቀምጦ ድልድሉን እንዴት አያችሁት? እንደፈራችሁት አገኛችሁት ወይ? በኮሜንት መስጫ ላይ አድርሱን። መልካም ምሽት፣ መልካም አዳር ይሆንላችሁ።